የሰው ልጅ አስቀድሞ ሕይወቱን ለማቅለል የሰራቸውን እጹብ ድንቅ የፈጠራ ውጤቶችን መልሶ ለጥፋት ሲጠቀምበት የኖረ አሳዛኝ ፍጡር ነው። የኤአይ ቴክኖሎጂን ሕይወትን ያቀላል፣ ራሱን የቻለ ዩኒቨርሲቲ በመሆን ያንጻል፣ ያሳድጋል፣ ይረዳል። ይህን ቴክኖሎጂ የሰው ልጅ ዛሬ ላይ ለጦርነት እያዋለ መሆኑን በቀደመ ቻናሌ ላይ ገልጬልህ ነበር። በአሁኑ ሰዓት አሜሪካ፣ እስራኤል ዩክሬን ወደ ጦርነት ያስገቡት ሲሆን ሌሎች ሀገራት ልክ እንደ ኒውክለሩ ሁሉ ለጥፋት ሊጠቀሙበት ሰፊ ስራን ያለመታከት እየሰሩ ነው። ይህ ከቀጠለ ኤአይን ለጦርነት መጠቀሙ ምን ውጤት ያስከትላል ብለህ ራስን መጠየቅህ አይቀሬ ነው። እነዚህን ጉዳቶች እያንዳንዱን በኤአይ የሚጠቀም የጦር ቴክኖሎጂን በዝርዝር እየነቀስኩ እስካስረዳ ድረስ ግን በኤአይን በጦርነት መጠቀሙ የሚያስከትለን ውጤት እነሆ ገለጽኩልህ። አንደኛ፣ የጦርነት ፍጥነት ይጨምራል። ውሳኔዎች በፍጥነት ስለሚወሰኑ ጦርነቱ እጅግ ፈጣንና ገዳይ እንዲሆን ያደርገዋል። ሁለተኛ፣ የንጹሐን ሞት መጨመር። ኤአይ ኢላማዎችን ሲለይ ስህተት ሊሰራ ይችላል። ለምሳሌ በእስራኤል በኩል ኤአይ የሰጠውን መረጃ መነሻ በማድረግ በተሰነዘሩ ጥቃቶች በርካታ ንጹሐን መገደላቸው ሪፖርት ተደርገዋል። ሶስተኛ፣ የተጠያቂነት መጥፋት። እንደ ኤአይ ስርዓት ስህተት ሰርቶ ንጹሐን ቢገድል ተጠያቂው ማን ነው? ሶፍትዌሩን የሰራው ወይስ ትዕዛዙን የሰጠው ወታደር የሚለው ጥያቄ ዓለም አቀፍ አነጋጋሪ ሆኗል። አራተኛው የስነ ልቦና ጦርነት ነው። በኤአይ የተሰሩ ሁለት ምስሎችና ቪዲዮዎች ዲፕ ፌክስ ህዝብን ለማደናገር እና የጠላትን ሞራል ለመስበር በስፋት እየዋሉ ነው። በአጠቃላይ ኤአይ ጦርነቱን ውጤታማ ቢያደርግም በሰብአዊ ቁጥጥርና በሞራል ረገድ ትልቅ ስጋት እየፈጠረ ይገኛል።